እግር ኳስ ጥበብ ነው። የእግር ኳስ አንዱ አካል የሆነው ፍጹም ቅጣት ምትን ለማስቆጠር ጥበብ የተሞላባቸው የተለያዩ አመታቶችን ተመልክተናል። ከእነዚህም መሃል አንዱ የሆነው ፓኔንካ ከ49 ዓመት በፊት ተወለደ። ታሪኩ እንደዚህ ነው። በ1976 በዩጎዝላቪያ በተዘጋጀው አምስተኛው አውሮፓ ዋንጫ ፍጻሜ ላይ ቼኮስላቪያ እና ጀርመን ተገናኙ። መደበኛው ጨዋታ 2-2 በመጠናቀቁ ወደ መለያ ምት ተሸጋገሩ። አንቶኒዮ ፓኔንካ አምስተኛውን ምት ሊመታ ነው። ውጤት ቼኮስላቪያ 4 ምዕራብ ጀርመን 3። የቼኮስላቪያን ትልቅ ኃላፊነት የተሸከመው ፓኔንካ ባልተለመደ መልኩ ኳሷን ቅንጦት በተሞላበት ሁኔታ በቺፕ መሃል ለመሃል በመምታት አስቆጠረ። ሀገሩም የውድድሩ አሸናፊ ሆነች። የዓለም እግር ኳስ ቤተሰብ ከቼኮስላቪያ አሸናፊነት በላይ ለፓኔንካ ያልተለመደ አስደማሚ ቄንጠኛ ግብ አድናቆቱን ሰጠ። ይህ የፍጹም ቅጣት ምት አመታትም በሱ ስም ፓኔንካ ኪክ ተብሎ ተሰየመ። ከፓኔንካ ምት ውልደት በኋላ የተለያዩ ተጫዋቾች በዚህ መንገድ ግቦችን አስቆጥረዋል። ከነዚህም መሃል ዚነዲን ዚዳን ጂያንሉጂ ቡፎን ላይ፣ ፍራንቺስኮ ቶቲ ቫን ደር ሳር ላይ እንዲሁም አንድሪያ ፒርሎ ጆ ሃርት ላይ ያስቆጠሩት ይገኙበታል። በጥበብ የሚገኙ ነገሮች ሁሌም በሰዎች ዘንድ ይበልጥ ተወዳጆች ናቸው። የእናንተ ምርጡ የፓኔንካ ግብ ኮሜንት ላይ አስቀምጡልኝ። ቪዲዮውን ለሌሎች እንዲዳረስ ሼር፣ ኮፒ ሊንክ፣ አካውንቱንም ፎሎ ማድረግ እንዳይረሱ።